ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታዊት ብርሃኔ አብራችሁን ቆዩ። የቴሌቪዥን ጣቢያው የአካባቢውን ማህበራዊና ኢኮኖሚያዊ እድገት እንዲነቃቃ የድርሻውን እየተወጣ መሆኑ ተጠቆመ። ጣቢያው ተልእኮውን በተሟላ መልኩ እንዳይወጣ የሚያደርጉ ተግዳሮቶችን ለመፍታት የተቀናጀ ርብርብ እንደሚያስፈልግ የድርጅቱ ዋና ስራ አስፈጻሚ አቶ አስራት ኃይሌ አስገንዝበዋል። የካፋ ማህበረሰብ ቴሌቪዥን በእስካሁን ቆይታው ያከናወናቸው ተግባራትና ቀጣይ ግቦች ላይ የሚመክር መድረክ ተካሂዷል። ወንድሙ ካኪሎ ቴሌቪዥን የማህበረሰቡን ባህላዊ እሴቶችንና የአካባቢውን ጸጋዎችን በማስተዋወቅ ረገድ ትኩረት ሰጥቶ እየሰራ መሆኑን ነው የድርጅቱ ዋና ስራ አስፈጻሚ አቶ አስራት ኃይሌ በመድረኩ ለተገኙ ባለድርሻ አካላት ባደረጉት ገለጻ ያስገነዘቡት። የአካባቢው ማህበረሰብ የስራ ባህል እንዲሻሻልና ማህበራዊና ኢኮኖሚያዊ እንቅስቃሴዎች እንዲነቃቁ የድርሻውን እየተወጣ ይገኛል ብለዋል። ዋና ስራ አስፈጻሚው በገለጻቸው እነዚህን ውጤታማ ተሞክሮዎችን አጠናክሮ እንደሚቀጥል በማከል የዞኑ ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ እንዲሁም የካፋ ማህበረሰብ ቴሌቪዥን ቦርድ ሰብሳቢው አቶ ደንበላሽ ንጉሴ በበኩላቸው የካፋ ማህበረሰብ ቴሌቪዥን አሁን በሚገኝበት ደረጃ እንዲደርስ የዞኑ መንግስት ከፍተኛ ርብርብ ማድረጉን አስረድተዋል። ለአንድ ሀገር ሁለንተናዊ እድገት የሚዲያ ሚና ላቅ ያለ መሆኑን የጠቆሙት የዞኑ መንግስት ተጠሪ አቶ አጥናፉ ኃይሌ በበኩላቸው ተቋሙ ይህንን ተልዕኮ በአግባቡ እንዲወጣ መደገፍ አለበት የሚለውን ሐሳብ አጠናክረዋል። ቴሌቪዥኑ ተልዕኮውን በብቃት እንዲወጣና ተጽዕኖ ፈጣሪ እንዲሆን ብዙ መስራት እንዳለበት በመድረኩ የተሳተፉ ልዩ ልዩ ባለድርሻ አካላትም አንስተዋል። የይዘት ስራዎችን ጥራት ማሻሻል እንደሚያስፈልግ በመጠቆም ቴሌቪዥኑ በእስካሁኑ ላስመዘገበው ተሞክሮ ባለሙያዎችና የአመራር አካላት ላሳዩት ትጋት ምስጋና ቀርበዋል። በተያያዘ ዜና ጣቢያውን በሚያስፈልገው ሁሉ እንደሚደግፉ ውይይቱን የተሳተፉ ባለድርሻ አካላት ገለጹ። አስተያየታቸውን ባልደረባችን አንተነህ ፍቃዱ እንደሚከተሉ አሰናድቶታል። የተጠየቀው በጀትም ገንዘብም የገዘፈ አይደለም። ይህን ማሟላት የሚቻል ነው። ከዚህ ቀደምም ሌላ ቦታ አሁን ሲዳማ ላይ ሲዳማ ሚዲያ ኔትወርክ በራሱ ቴሌቪዥን አልነበረም፣ የቲቪ ፕሮግራም አልነበረም። በእንደዚህ በተደራጀ መልኩ የሚዲያ ዘመቻ የሚሰሩበት የነበረ ነው። ለዚያ የኔ ባለቤት በአጋጣሚ ሲዳማ ክልል ውስጥ ስለነበረች ሐዋሳ ከተማ አስተዳደሩ ስለነበረች እሷ ስታዋጣ አውቃለሁ ለሚዲያ ኔትወርክ። ስለዚህ መንግስት ሰራተኞቻችንን ካስተባበርን፣ ካወያየን፣ ካሳመንን ይህንን መሰብሰብ የማንችልበት እድል ይኖራል ብዬ አላስብምና እዛ ላይ ጠንካራ አቋም መያዝ ነው፣ በጋራ ተባብሮ መስራት ነውና እነዚህ ነገሮች ላይ ብዙ አስቸጋሪ አይደለም። ባለሀብቱ ላይም ቢሆን ብዙ ከባድ የሚሆን አይመስለኝም። አሁን ያለንበት ዘመን የዲጂታል ቴክኖሎጂ ዘመን ላይ ነው ያለነው። ኮምፒት ማድረግ ስንችል ምንቀጥልበት፣ ካላረግን ደግሞ ምንመለስበት ዘመን ላይ ነው ያለነው። ምናልባት የዩቲዩብ ሰብስክራይበሮቻችንን አይታችሁ ከሆነ ዩቲዩብ ላይ 2.3 አካባቢ ሰብስክራይበር አለን። ግን እያንዳንዱ ቪዎቻችን ስንት ነው የሚታዩት? ከ700 በላይ አንድ ቪው አይታይም። ከፍተኛው 900 ነው የታየው። ስለዚህ ምን ችግር አለ ማለት ነው? በሚዲያው ዓለም ላይ የኮንተንት ክሬተሮቻችን ክሬት የሚያደርጓቸው ኮንተንቶች አካባቢውን፣ የማህበረሰቡን ፍላጎት፣ ዘመኑን የዋጁ ናቸው ወይ ሚለው ላይ ትንሽ ጥናት የሚፈልግ ነገር ያለ ይመስለኛል። እና ስለዚህ ከዚህ አንፃር 60 ሺህ ብር አውጥቶ አንድ ወይም ሁለት ጠንካራ ኤክስፐርት በመፍጠር እነሱ በሚፈጥሯቸው ኮንተንቶች 60 ሚሊዮን ማግኘቱ ነው የሚሻለው ወይስ ደግሞ እነሱን ትቶ አሁን ባለው ስታተስ መቀጠል ነው የሚሻለው የሚለውም ደግሞ ትንሽ ጥናት የሚፈልግ ይመስለኛልና ቢታይ የሚል አስተያየት አለኝ። መረጃ ማዳረስ ብቻ ሳይሆን የስራ እድል ከመፍጠርም አንፃር እየሄደ ያለው አስተዋጽኦ ከፍተኛ ነው። እንደ ጎባ በዚህ በቴሌቪዥን ጣቢያ ውስጥ ወደ 10 የሚጠጉ ባለሙያዎች የስራ እድል አግኝተዋል። በሁለቱ ብሔረሰብ ማለት ነው። ይሄ ትልቅ እድል ነው። እነዚህን እድል አጠናክሮ መቀጠል ደግሞ የኛ ድርሻ ነው ሊሆን የሚችለው የሚል ነገር አለኝ። ከዛ ውጪ እነዚህን መረጃዎች አጠናክሮ ለህዝብ ለማዳረስ ቅድም እንደ ችግር የተነሱ ነገሮች አሉ። ትልቁ ችግር ተብሎ የተቀመጠው የበጀት እጥረት ነው።
በተለይ እኔ አሁን እዛ ቴሌቪዥን ጣቢያ ውስጥ የሚያገለግሉ ባለሙያዎችን እጅግ አድርጌ አመሰግናለሁ። ለብዙ ችግሮች ለብዙ ቻሌንጆች የማይበገሩ ቻሌንጅ ፌስ እያደረጉ እስከ ታች በረሃ ድረስ እየወረዱ መረጃ የሚያሰባስቡ ልጆች አሉና እነዚህንም ጭምር የተሻለ መረጃ ለማደራጀት በቂ መረጃ ያለመኖር ተብሎ ቅድም ተነስተዋል። እነዚህን አደራጅተው ለማቅረብ የበጀት እጥረት ነው ያለው። ይሄን የበጀት እጥረት ደግሞ ምን እናደርግ ተብሎ የተቀመጠው የመፍትሄ ሀሳብም ጥሩ ነው የሚል ነገር አለኝ። አካባቢያዊ ሎካል ሆኖ ሊቀጥል አይችልም። ተጽዕኖ ፈጣሪ ሊሆን ይገባል። በቴክኖሎጂ የተካነ ሊሆን ይገባል። አሁን ቴሌቪዥኑ እየተጠቀማቸው ያለውን ቅድም ካሜራዎችም ሌሎች አንዳንድ ቁሳቁሶችንም ዘመናዊ ናቸው ተብሎ ነው የቀረበውና አሁንም ይሄ ተጠናክሮ መቀጠል ነው ያለበት። ተወዳዳሪ ካልሆነ ፈላጊ የለውም። ስለዚህ እዛ አካባቢ ላይ ያለውን ነገር በሚገባ ተይዞ መሰራት ያለበት ነው። የባለሙያ ጉዳይም ካለ መታየት አለበት። አንድ ሆስፒታል ላይ አሁን በጣም ውድ ዋጋ የሚያስከፍሉ ስፔሻሊስቶች ናቸው መጥተው ሆስፒታልን እያገለገሉ ያሉት። 60 ሺህ ተከፍሏቸው በወር 70 ሺህ ተከፍሏቸው በኮንትራት እነሱ ናቸው የሚያበቁት። ሆስፒታል ውስጥ ያሉትን ባለሙያዎች ያበቃሉ። ቴሌቪዥን ውስጥም እዛ ጣቢያ ውስጥ ማብቃት የሚገባቸው አካላትም ካሉ ዋጋ ተከፍሎ ይሄ ፓርትም ሊታይ ይገባል ብዬ አስባለሁ። ሁሉም ሰው ሰርጀሪ ማድረግ ስለማይችል ነው ሰርጀሪ ሊያደርጉ የሚችሉ አካላት በከፍተኛ ወጪ ተቀጥሮ መጥቶ ሆስፒታሎቻችን ላይ ያገለገሉ ያሉት ማለት ነው። እየተቋቋምን ነው። ይሄን ችግር ደሞዝ እየከፈልን ነው። አገልግሎትም ህዝባችን እንዲያገኝ እያደረግን ነው። ቴሌቪዥኑንም በዛ ልክ ማየት መቻል አለብን። የማንነታችን እሹ ነው ካለን ማንነትን እንደሆነ አገሬን ይወዳታለሁ ከፋን ይወዳለሁ ብቻ አይሰራምና እኛ እዛ ሆነን መገኘት መቻል አለብን። አሁን ትልቅ ጥያቄው ነው የቀረበው የማርኬቲንግ ኢሹ ነው። ማርኬቲንግ ኢሹ ላይ ቅድም ባመሰገንኩት ልክ አይደለም እኔ ማመሰግነው አሁን ላይ ይቀረናል ብዬ ነው ማስበው። ተቋሙ ራሱ እኛ ጋር በዓላት መጥቶ ሲቃረቡ አሁን ከፋና ይመጣሉ ሰዎች ቢሮ ገብተው ውጣ ብትለምን ውል ካልገባ ይወጣል። እኛ ግን እዚህ ጋር ሆነን ደውለን ስፖንሰር ትሆናለህ ወይ በዓል ትሆናለህ ወይ ምናምን አይነት ነገር ነው የምንሰማው። እነዚህ መታረም መቻል አለባቸው። በዛ ዘርፍ ላይ ያለው ሰው በደንብ መስራት መቻል አለበት። ምክንያቱም ወረዳ ወርዶ አስተዳደር ጽሕፈት ቤት ቁጭ ብሎ ኮሚኒኬሽን ጠርቶ በዚህ ጉዳይ ላይ መፈራረሚያ ሰነድ ይዞ የመጣ ሰው አስገዳጅ አድርጎ ሳይፈራረም አይሄድም። እነዚህን ማጠናከር ብንችል እጅግ በጣም ውጤታማ እንሆናለን። አሁን ላይ እንደውም እየደረስን ያለንበት የዘመኑን ስልጣኔ የምናደርገው የመቀላቀል ሁኔታን ስናስብ በጣም ተፈላጊነታችን ከኮረኮርን እየሰፋ ነው ሊሄድ የሚችለው። ታላቅ ታሪክ ያለ ህዝብ መሆኑን ማንም ይመሰክራል። ለዚህ በታሪክ የመጀመሪያ ናሳን የረገጠ ብቸኛ አበሻ ከፋ ነው። ምንም ጥርጥር የለውም። ኋላ ብዙ ኢትዮጵያን በዚህ ውስጥ እንደሚሳተፉ ብዙ ሞራል እንደወጣ ይታወቃል። አሁን ደግሞ ይሄን የኛን ታላቅነት የምናሳይበት አንዱ እድል ብለን የምንወስደው የዚህ የከፋ ቴሌቪዥን ነው። ይሄ ከፋ ቴሌቪዥን የኛ አይከን እንዲሆን ከሰራን ማድረግ እንችላለን። ተጽዕኖ ፈጣሪ በቀጠናው ተጽዕኖ ፈጣሪ ሚዲያ ማድረግ እንችላለን። በሀገር ተጽዕኖ ፈጣሪ ሚዲያ ማድረግ እንችላለን። ከታች ጀምሮ ገቢ እንሰበስባለን፣ ድጋፍ እንዲደረግ እንጠይቃለን ብለን የምናስብ ከሆነ ፕላን ኤ እና ፕላን ቢ ቢኖረን የተሻለ ነው ብዬ አስባለሁ። እኔ በግል ፕላን ኤ ከድርጅቱ የቀረበ ነገር ነው። 18ቱ መዋቅር ይሄን ያክል ያዋጣል፣ መንግስታዊና መንግስታዊ ያልሆኑ ድርጅቶችም ያዋጣሉ ብለን አስቀምጠናል። ፕሮፖዝ ያደረግነው እያንዳንዱ ሰው ማስቀመጥ ማዋጣት ያለበት ነገርም አለ፣ መነሻ የሆነ ነገር። ያ ባይሳካ ምንድን ነው ማድረግ ያለብን የሚለው ነገር አስቀምጠናል ወይ የሚለውንም ማሰብ አለብን ብዬ አስባለሁ። ምክንያቱም ለወረዳዎች ለዞን የተሰጠ አለ፣ መንግስታዊና መንግስታዊ ላልሆኑ ተቋማት የተሰጠው ነገር አለ። ያ የሚሳካበት ነገር ላይ ሁላችንም አቅማችን አሟጠን መስራት እንዳለብን አምናለሁ። ያ ባይሆንስ ምንድን ነው የምናደርገው የሚለው መታሰብ አለበት የሚል የግል እምነት አለኝ። ወዶና ፈቅዶ ከፋ ቴሌቪዥንን በግለ መደገፍ አለብኝ ብሎ ከፍተኛ ገንዘብ ለከፋ ቴሌቪዥን ኢንቨስት የሚያደርግ ፓርትነር፣ የሚታወቁ ቋሚ ፓርትነሮች ሊኖሩት ይገባል።
ኖቾ ምናምን ኖ ሆናት ነው ምናምን የሚሉ ሰዎች አሉ አይደል? ግን እሱ ምንም አይሰጡ ኖና እነዚህ መግባት አለባቸው። በትክክል መደገፍ አለባቸው። ገቶጦ ቢብናው እንትን ሳይሉ በቃ ሰው መደገፍ ባለበት መንገድ እንጂ መደገፍ ያለበት በሚጣፍጥ አንደበት ብቻ መሆን የለበትም የሚለው ነገር ብዙዎችን ማሳተፍ መቻል አለብን። በትክክል ደግሞ ቅድም ኮመንት ተሰጥቷል። ስፖንሰር ጥያቄ ላይ አቶ አስራት ያላየኸው አጠያየቁ እንደ ፋና አይደለም፣ አጠያየቁ እንደ ኢቲቪ አይደለም፣ አጠያየቁ በስልክ ትሆናለህ አትሆንም የተባለ ነው። በቃ ይሄ እኮ ግልጽ ነው ለእናንተ። እዚህ ውስጥ ያለውን ጉዳይ ወስዳችሁ ማረምና አፕሮቹን ማስተካከል ነው። የከፋ ማህበረሰብ ቴሌቪዥን ተወዳዳሪና ተጽዕኖ ፈጣሪ በሚያደርጉ ይዘቶች ላይ ትኩረት አድርጎ መስራት እንደሚጠበቅበት የተለያዩ ተቋማት ባለድርሻ አካላት አስገነዘቡ። የከፋ ማህበረሰብ ቴሌቪዥን የእስካሁን ጉዞን የሚዘክርና ቀጣይ ግቦች ላይ በሚመክር መድረክ ላይ የተገኙ የአመራር አካላትና የተለያዩ ተቋማት ባለድርሻ አካላት ለቴሌቪዥን ጣቢያው ቀጣይ እድገት የሚያግዙ ሀሳቦችን አንስተዋል። ሚዲያው በእስካሁኑ እንቅስቃሴ አስተማሪ ተሞክሮችን ማስመዝገቡን የጠቆሙት ባለድርሻ አካላቱ ተወዳዳሪ ለመሆን በላቀ ብቃት መስራት እንደሚጠበቅበት አስገንዝበዋል። የቴሌቪዥን ጣቢያው ተወዳዳሪና ዓለም አቀፍነት ያላቸው ይዘቶች ላይ ትኩረት እንዲሰጥ ነው በመድረኩ ላይ ጎልቶ የተነሳው። ይህንን ተልዕኮ ለማሳካት የባለሙያዎችን አቅም መገንባት እንደሚያስፈልግ ባለድርሻ አካላቱ ምክር ሀሳብ አቅርበዋል። በ2017 በጀት ዓመት በሌማት ትሩፋት መርሃ ግብር 326,000 ቶን ማር ማምረት መቻሉን የግብርና ሚኒስቴር ገለጸ። የእንስሳትና ዓሳ ሀብት ልማት ዘርፍ ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ ለፋና ዲጂታል እንዳሉት የሌማት ትሩፋት ለማር ምርት መሻሻል ከፍተኛ አስተዋጽኦ እያበረከተ ነው ብሏል። በመርሃ ግብሩ ባህላዊ የንብ ቀፎችን ወደ ዘመናዊ ንብ ቀፎ በማሸጋገር ምርታማነትን ለማሳደግ በትኩረት መሰራቱን ተናግረዋል። በዚህም 2.1 ሚሊዮን ዘመናዊ የንብ ቀፎ ለማሰራጨት ታቅዶ 2.6 ሚሊዮን ዘመናዊ የንብ ቀፎ ማሰራጨት መቻሉን አመላክተዋል። የሌማት ትሩፋት በማር አምራቾች ዘንድ የአመለካከት ለውጥ በማምጣት በዘርፉ አመርቂ ውጤት አስገኝቷል ነው ያሉት ሚኒስትር ዴኤታው። በተጠናቀቀው በጀት ዓመት 296,000 ቶን ለማምረት ታቅዶ 326,000 ቶን ማር ማምረት መቻሉን አስረድተዋል። የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናችሁ ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁን ቆይታ አደረኩኝ። ቀሪ ጣቢያችን መሰናዶች ይቀጥላሉ። በእኔ በኩል መልካም ጊዜ